በአዲስ አበባ እድገትና ስልጣኔ ውስጥ ስማቸው በግንባር ቀደምትነት ከሚጠቀሱ ስፍራዎች መካከል አንዱ ነው። በዚህ ስፍራ ታሪክ፣ ኪነ ጥበብ፣ ባህል፣ ስልጣኔ፣ ከተሜነትና ዘመናዊነት፣ ኪነ ህንፃ እንዲሁም ሌሎችም አበይት ሁነቶች ተሰናስለው ለዓመታት ኖረዋል። ቀደምት ስልጣኔ ከዘመናዊ የኢትዮጵያ ታሪክ ጋር ተቆራኝቶ የዘለቀውም በዚህ ስፍራ ነው። እያወራናችሁ የምንገኘው የአዲስ አበባ ልብ ትርታ ስለሆነችው ፒያሳ ነው። ጥንታዊቷን ፒያሳ በአዲስ መልክ በመገንባት ሂደት ውስጥ ቴምር ፕሮፐርቲስ የራሱን አሻራ እያነበረ ይገኛል። በፒያሳና በአካባቢዋ ላይ ብቻ ለመኖሪያ ቤት እንዲሁም ለንግድ ምቹ የሆኑ 8 ሳይቶችን በዚህ ስፍራ ላይ ያለማ እንገኛለን። በዛሬ ቆይታችን እነዚህ ሳይቶች የሚገኙባቸው የግንባታ ሂደት ምን ይመስላል የሚለውን እንቃኛለን። ከግንባታ ባለፈ ደግሞ ቴምር ፕሮፐርቲስ የሚታወቅበት የጥራትና የማስረከብ ሂደትስ በእነዚህ ሳይቶች ላይ እንዴት ይገለጣል የሚለውን እየተዘዋወርን እንመለከታለን። በተለይም ደግሞ ግንባታዎቹ በሚከናወንባቸው ቦታዎች ላይ ስትራክቸራል ስራው አብሮ የተሰራ ፊኒሺንግ ስራውም ደግሞ አብሮ እየሄደ ነው የሚገኘው። እነዚህ ስራዎች በምን አይነት ፕሮግረስ እየሄዱ እንደሚገኙ ተዘዋውረን እንመለከታለን። ጥሩ ጊዜ ይሆንላችሁ። ለብዙ አስርት ዓመታት የኢኮኖሚና የታሪክ ማዕከል ሆና የቆየችው ንግድና ጥበብ መሳ ለመሳ የሚጓዙባት ፒያሳ ታላቅ ለውጥን እያስተናገደች ትገኛለች። ቴምር ፕሮፐርቲስም ዘመናዊ የሥነ ሕንፃ ጥበቦችን ከፒያሳ ታሪካዊ ገጽታ ጋር እያዋሃደ ይገኛል። የፒያሳ ሳይቶቻችንን ለመቃኘት ስንነሳ የጀመርነው ከሊሴ ነው። ቴምር በዚህ አካባቢ በሚገኙ ሳይቶቹ ለመኖሪያ አፓርትመንት ቅድሚያ ሰጥቷል። ከታዋቂው ሊሴ ገብረ ማርያም ትምህርት ቤት ጀርባ ያለው ከባቢ ስክነትና እርጋታ የተሞላበት ለኑሮ ተመራጭ የሆነ የመሃል ከተማዋ ክፍል እንደሆነ ብዙዎች ይመሰክሩለታል። ቴምርም ቤተሰብ የሚመሰረትባቸው ትውልድ የሚቀረጽባቸውን 3 ፕሮጀክቶች በዚህ እየገነባ ነው። ሰላም እንደሌለ አሁን የምንገኘው እንግዲህ የሊሴ ሳይቶች ኮኦርዲኔተር ከሆኑ ሰው ጋር ነው። ራሱን ያስተዋውቅልንና ደግሞ ሊሴ ሳይቶች ላይ የሚገኙት ግንባታዎች ምን ደረጃ ላይ እንደሚገኙ ከሱ ጋር አጠር ያለ ቆይታ እናደርጋለን። አመሰግናለሁ። ታይ እንግዲህ ለተመልካቾቻችን ወደስና ፕሮጀክት ያለን ኃላፊነት ነገረን ጀምር። እሺ፣ አመሰግናለሁ። ስሜ ለታሆራ ይባላል። ሊሴ አካባቢ የሚገኙ ፕሮጀክቶች ፕሮጀክት ኮኦርዲኔተር ነው። አጠቃላይ እስቲ ሊሴ ላይ የሚገኙት በተለይ አንተ ኮኦርዲኔት የምታደርጋቸው ሳይቶች የሚገኙባቸው ፕሮግረስ የሚገኙበት ደረጃ ምን ይመስላል? ጥሩ። እንግዲህ እንዳልኩት በእኔ ስር ያሉ 3 ሳይቶች ናቸው። 3ቱንም አንድ ባንድ ለማየት ሰከንድ ሊሴ የምንለው ሳይት አሁን ያለንበት ደረጃ የ11ኛ ፍሎር ተሞልቶ የ12ኛ ፍሎር የስላብ ስራ ዝግጅት ላይ እንገኛለን። ከዛ በተጨማሪ የብሎክ ወርክ ስራ ከ3ኛ እስከ 6ኛ ፍሎር ኦልሬዲ ኮንስትራክት እየተደረገ ያለበት እና የ7ኛ ፍሎር ደግሞ የግየዳ ስራ እየሰራን ያለንበት ደረጃ ነው የሚገኘው። ከዛ በተጨማሪ ደግሞ የፓርኪንግ እና ፐሪፈሪ ኮለኖቹን እንዲሁም ደግሞ ስቴርኬዝ ላይ አካባቢ ያሉ ሽሮልስ የፕላስተሪንግ ወይም ደግሞ ልስን የሲሚንት ፕላስተሪንግ እንለው ወይም ልስን ስራ በማከናወን ላይ እንገኛለን ማለት ነው። ወደ ቡራት ፕሮጀክት ስንመጣ ቡራት ፕሮጀክት ላይ የ7ኛ ፍሎር ተሞልቶ የ8ኛ ፍሎር የዝግጅት ስራ እየሰራን እንገኛለን። ከዛ በተጨማሪ 3ኛ ፍሎር ላይ የብሎኬት ግይድ ስራ የተጀመረበት ሁኔታ ነው ያለው። ኒው ሮድ ፕሮጀክት ቀደም እንደጠቀስኩት ቤዝመንት ፕላስ ግራውንድ ፕላስ 22 ፕላስ ቴራስ የሆነ አፓርትመንት ህንፃ ሲሆን አሁን ያለበት ደረጃ የ3ኛ ፍሎር ወይም ደግሞ የ3ኛ ወለል ኮንክሪት ሙሌት ዝግጅት እያደረግን እንገኛለን። የስትራክቸራል እና የፊኒሽንግ ስራዎች መሳ ለመሳ እየተጓዘ በሚገኝባቸው የሊሴ ሳይቶች የግንባታ አፈጻጸም በተያዘለት የጊዜ ሰሌዳ መሰረት እየተጓዘ እንደሚገኝ ከፕሮጀክቱ አስተባባሪ ሰምተናል። እንግዲህ ቴምር የሚሰራቸው ግንባታዎች በፍጥነትም በጥራትም እኩል ሁለቱን ነገሮች በጥንቃቄ የሚያስኬድ ካምፓኒ ነው። በእነዚህ ፕሮጀክቶች ላይ ስናይ ደግሞ ስፔሲፊክሊ የግንባታው ስራ የዋናው የስትራክቸሩ ስራ 12ኛ ፍሎር ላይ እንዳልኩት የደረሰ ቢሆንም በተመሳሳይ ግን ከስር ደግሞ የፊኒሺንግ ስራው ተከትሎ የሚሄድበት አግባብ ነው ያለው። ስለዚህ ዋናው ስራ የስትራክቸሩ ስራ በሚጠናቀቅበት ወቅት የፊኒሺንግ ስራውም ተከትሎት እኩል የሚጠናቀቅበትን የወርክ ሜቶዶሎጂ ተቀይሶ በዛ ልክ ነው ኮንስትራክሽኑ እየተካሄደና እየፈጠነ ያለው። እንግዲህ በእኛ ግምት በእኛ እይታ ጥሩ
ስኬት ላይ ነን ብለን ነው የምንወስደው። በአንድ ወር እኛ 2 ስላብ ሚኒማም መሙላት አለብን ብለን ነው የምንወስድ። እሱንም ደግሞ ፕሮጀክቶቻችን ላይ አሁን እየፈጸምን ያለንበት ሁኔታ ነው የሚገኘው። ምንድነው ፕሮጀክቶቹ የተያዘላቸው የጊዜ ገደብ አለ። እንደ ቴምር ፕሮፐርቲስ በተያዘለት ጊዜ ገደብ ስራዎችን በጥራት ሰርተን ለከስተመሮቻችን በጊዜ እና በተቀመጠለት ጊዜ ገደብ ውስጥ ለማስረከብ እንግዲህ ቀንም ማታም እየሰራን ነው የምንገኘው። ይሄን ደግሞ ከዚህ በፊት በምናደርገውም እንቅስቃሴ ያው ለማየት የተቻለ ይመስለኛል እና አሁንም ይሄን ነገር አጠናክረን የበለጠ ደግሞ ፍጥነታችንን እና ጥራትን ጨምረን ከስተመሮቻችንን ሳትስፋይ የምናደርግበትን የስራ ሂደት እንፈጥራለን። የሊሴ ቆይታችንን አጠናቀን በቴዎድሮስ አደባባይ ሽቅብ ስንወጣ ከመሐሙድ ሙዚቃ ቤት ጀርባ ለንግድ ተስማሚ ሆኖ እየተገነባ የሚገኘውን መሐሙድና ከአድዋ መታሰቢያ ሙዚየም በቅርበት ርቀት የእውቀትና ኢምፓየር ሳይቶችን እናገኛለን። ደጋግመን እንደገለጽነው ፒያሳን ከቀደመው የአራዳ ገበያ እንቅስቃሴ ውጪ ማሰብ ይከብዳል። የዚህን ሀሳብ ወደር የለሽ ዋጋ በመረዳት ቴምር ፕሮፐርቲስ ለሰፈሩ ትልቅ ቁርጠኝነትን አሳይቷል። አዲሲቷን ፒያሳ በቴምር ባልነው ፕሮግራም መሰረት እንግዲህ ፒያሳን ማስቀኘታችንን ቀጥለናል። በፒያሳ ውስጥ ቴምር እያከናወናቸው ያሉ ፕሮጀክቶች ደግሞ የት ቦታ ላይ ምን አይነት ፕሮጀክቶች አሉን የሚለውን ዛሬ በሰፊው የቃኘ እንገኛለን። አሁን ደግሞ በተለምዶ መሐሙድ በሚባለው አካባቢ ላይ ቴምር ፕሮፐርቲስ 2 ሳይቶች አሉን። እነዚህን ሳይቶች ጨምሮ ሌሎች ሳይቶችንም ፒያሳ ላይ የሚገኙ ሳይቶችን ኮኦርዲኔት ከሚያደርገው ባለሙያ ጋር አጠር ያለ ቆይታ እናደርጋለን። ኢንጂነር ለጊዜ አመሰግናለሁኝ። በቅድሚያ ሙሉ ስምህንና ፒያሳ ላይ የትኞቹን ሳይቶች ኮኦርዲኔት እንደምታደርግ ነገርን እንጀምር። ስሜ ዮሐንስ ሰለሞን ይባላል። በቴምር ሪል ስቴት ውስጥ እየሰራሁ እገኛለሁ። የስራ ድርሻዬም በፕሮጀክት ኮኦርዲኔተርነት ነው እየሰራሁ ያለሁት። አሁን የምንገኘው ፒያሳ አካባቢ በሚገነባው የቴምር ሪል ስቴት ህንፃ በቱ ሴንተር እና በመሐሙድ ፊት ለፊት ነው። መሐሙድ ሳይት ከተጀመረ 8 ወራቶች ይሆኑታል። አስቀድሞ መሐሙድ ከሰብስትራክቸር ሲጀምር 2 ስላብ በወር እየሰራ ነበር። ወደ ሱፐር ስትራክቸር ሲገባ ደግሞ 3 ስላቦችን በወር እየሰራ የሚገኝ በ7 ወር ውስጥ ጊዜ ውስጥ እንደምታዩት እዚህ ደረጃ ላይ የደረሰ ስላብ ነው። አሁንም ቴምር እንዳጠቃላይ ከ3 ስላብ በወር ወደ 4 ስላብ፣ ይህንን በየ10 ቀን ውስጥ ነው ስላብ እየሞላን ያለንን። ሌሎቹን ደግሞ በየ7 ቀን አድርገን በ4 ስላቦችን በወር ለመሙላት እቅዶች አሉን ማለት ነው። 4 ስላቦችን ማለት በደንብ ግልጽ ለማድረግ 4 ፍሎሮችን ለመሙላት ሀሳብ አለ። በየ7 ቀኑ አሁን እዚህ መሐሙድ እየሰራን ያለ ነው። በየ10 ቀኑ ነው። በየ10 ቀን በወር ውስጥ በ10 ቀን 3 ስላብ እናደርሳለን። 3 ፍሎሮችን ወይም ወለሎችን እናደርሳለን ማለት ነው። የስለት ሴንተር ምስኪ ትንሽ ቱ ሴንተርም ያው ከመሐሙድ የቴምር ሪል ስቴት ፕሮፐርቲ ነው። እሱም በፍጥነት እየተጓዘ ያለ ነው። አሁን ቱ ሴንተር በሰብስትራክቸር ደረጃ ቤዝመንት፣ ሰሚ ቤዝመንትን ፍሎር ለመሙላት ሬዲ እያደረግን ነው። በአንድ ወር ውስጥ 3 ስላቦችን በመሙላት ደንበኞች የሚጓጉለትን የቋሚ ንብረት ባለቤት የመሆን ጉጉት እውን ለማድረግ መሐሙድ ሳይት በፍጥነት እየተገነባ ይገኛል። በጥቂት ቀናት ውስጥም ሙሉ ለሙሉ የስትራክቸራል ስራው እንደሚጠናቀቅ ለማወቅ ችለናል። ኢልተማ አራዳ መሐሙድ ወይም በድሩ አሁን የደረሰበት ፍሎር 8ኛ ፍሎር ላይ ነው የደረሰ ነው። ይህንንም የደረስ ነው 3 ወር ተኩል ባለው ጊዜ ውስጥ ነው። ሱፐር ስትራክቸር ላይ ከደረሰን ጀምሮ አሁን ባለን አካሄድ ከ20 ቀን በኋላ የስትራክቸሩን ስራ እንጨርሳለን ብለን እንገምታለን። የመጨረሻው ስላብ ይሞላል። ከዛ በኋላ የአብሮ ጎን ለጎን የሚሉ ስራዎች አሁንም እንደምናየው እኛ 8ኛ ላይ ያለን የብሎኬት ግንባታውን 3ኛን ጨርሰን ወደ 4ኛ እየገባን ነው። ከውስጥ እንደሚታየው በደንብ የሚገልጽ ነው። ከውስጥ በኩል ደግሞ ፕላስተሪንግ እና የጂፕሰም ስራዎችን እያከናወነ ነው። እነሱም ያው ወደ 2ኛ እና 1ኛ ፍሎርን እየሰራ ነው።
በፒያሳ ብቻ 8 የተለያዩ የግንባታ ቦታዎችን በመያዝ ቴምር አፓርታማዎችን ብቻ ሳይሆን አዲሲቷን ፒያሳ እየቀረጸ ይገኛል። የቴምር ወደዚህ ታሪካዊ ቀጠና መግባት በዘመናት መካከል እንደ ድልድይ ያገለግላል። መሐሙድን አለፍ ብለን በአድዋ ድል መታሰቢያ ሙዚየም አቅራቢያ ሙሉ ለሙሉ ለንግድና ለቢሮ አገልግሎት እንዲሆን ተደርጎ እየተገነባ ወደሚገኘው እውቀት ሳይት ዘልቀናል። አሁን የምንገኘው ከመሐሙድ በቅርብ ርቀት የሚገኘው እውቀት አድዋ 00 የሚባለው ፕሮጀክት ላይ ነው። አድዋ 00 ማለት ለኢትዮጵያ መነሻ የሆነ ቦታ ላይ ነው። በቅርብ ርቀት ላይ ነው የምንገኘው። ይህ ፕሮጀክት የተሰራው ከፍተኛ ጥራት ባላቸው ማቴሪያሎች፣ የብረት አቅርቦት ከፍተኛ ግሬዱን የጠበቀ የጥራት ደረጃውን በጠበቁ ማቴሪያሎች፣ ኮንክሪቱም ቢሆን ዱካም ኢንዱስትሪያል መንደር በሚገኘው ሻንግዝ የኮንክሪት አቅራቢ ድርጅት ከፍተኛ ጥራት ባለው ኮንክሪት አቅራቢ ድርጅት እና ብሎኬቶቹም ያው ከቱርኩ ብሎኬት ፋብሪካ የምናገኘው ነው ማለት ነው። ስለዚህ ጥራቱን በሚገባ ጠብቆ የተሰራ ፕሮጀክት ነው። እንግዲህ 24/7 እንሰራለን ስንል ዝናቡንም አይበግረንም። በዝናቡ ውስጥ ሆነን ግንባታው እየተከናወነ ይገኛል። እውቀት ወይም ደግሞ አድዋ 00 ሳይት አሁን የሚገኝበት የግንባታ ሂደት ምን ይመስላል? አድዋ 00 እውቀት አሁን የሚገኝበት የግንባታ ሂደት ስትራክቸራል ስራዎቹን በአጠቃላይ ጨርሰን የውስጥ ስራዎቹ ላይ የብሎኬት ግንባታና የጅፕሰም ፕራይም ኮት ስራዎችን እየሰራ ነው። እሱም ያው በከፍተኛ ፍጥነት እየተሰራ ያለ ፕሮጀክት ነው። አጠቃላይ አሁን ላይ ካሉ ቦታዎች ይሄኛው ሚክስድ አፓርትመንት ነው፣ የንግድ ሱቅ ነው፣ እሱ የሚለውን እስኪ እንግለጸው። አድዋ 00 አብዛኛውን የያዘው የሱቆች ናቸው ያሉት፣ የንግድ ማዕከል ነው ማለት ነው። ፒያሳ በአንድ ወቅት የቅንጦት ማዕከል እንደነበረች ሁሉ የቴምር ሳይቶች የከተማዋን ለውጥ በቅርበት የሚያዩባቸው አዳዲስ መለያ ምልክቶች እንዲሆኑ ተደርገው ተቀርጸዋል። ቀጣይ መዳረሻችን በአንድ ዓመት ከ5 ወር ጊዜ ውስጥ ሙሉ ለሙሉ የስትራክቸራል ስራው ተጠናቆ በፊኒሽንግ ስራ ላይ በሚገኘውና በዚህ ዓመት ከምናስረክባቸው ሳይቶች መካከል አንዱ የሆነው የኦ&ኦ ሳይት ነው። ሶማሌ ተራ ኦ&ኦ ሳይት ቤዝመንት ፕላስ ግራውንድ እና 10 ፍሎሮች ያሉት ነው። በእያንዳንዱ ፍሎር ላይ 3 አፓርትመንት አሉት፣ ባለ 3 መኝታ ማለት ነው። ይህ ቢልዲንግ ሪል ስቴት ከተጀመረ 1 ዓመት ከ5 ወር ሆኖታል። በዚህ ጊዜ ውስጥ ሙሉ በሙሉ ስትራክቸራል ስራውን ጨርሰን ወደ ፊኒሽንግ ገብተናል። ፊኒሽንጉም ከ70% በላይ ያለው ተጠናቋል። ስለዚህ በቅርብ ጊዜ ለደንበኞች ዝግጁ ነው ለርክክብ ማለት ነው። የኤሌክትሪካል ጃክሽን ቦክሶች ያው በመገጠም ላይ ናቸው። የቀራቸው የማብሪያ ማጥፊያና የሶኬቶች ስራዎች ናቸው። አብዛኞቹ እንደሚታየው ተገጥመዋል ማለት ነው። አሁን ስዊቾቹ መግጠምና ገመዶቹ ብቻ ነው። የገመድ ስራም በሌሎቹ ክፍሎች ተጀምሯል። ይጀምረናል፣ በስራ ላይ ነን። የሊፍት ስራው ተጠናቆ ያው በገጠማ ላይ ለመገጠም እየጠበቀ ነው። ከሱ በተጨማሪ አብዛኛው የፊኒሽንግ ስራዎች የሚባሉት የወለል ስራ ስክሪዱ ሙሉ በሙሉ አልቋል። የሲሊንግ ስራም እንደሚታየው እየተሰራ ነው። የኤሌክትሪካል ስራዎችም አብረው በተያያዥነት እየተከናወኑ ነው። ከሞላ ጎደል አብዛኛዎቹ ስራዎች እየተጠናቀቁ ነው ማለት ነው። መልካም። የሶማሌ ተራ ወይም ደግሞ የኦ&ኦ ሳይታችንን ሙሉ ለሙሉ አጠናቆ ለማስረከብ ምን ያህል ጊዜያቶች ይቀሩናል? የሶማሌ ተራ ኦ&ኦ ሳይትን ሙሉ ለሙሉ አጠናቆ ለማስረከብ 3 ወራቶች ጊዜዎችን ይወስዱብናል ካሁን በኋላ። ስለዚህ በ3 ወራት ጊዜ ውስጥ ለደንበኞቻችን የምናስረክብ ይሆናል ማለት ነው። ውጭ ላይም የቀለም ስራዎችን ለመጀመር እንቅስቃሴ እንደተጀመረ አይቻልም ነው። ስለሱ ትንሽ ውጭ ላይ ያሉ የሳይት ክሊሪንግ ስራዎችን እና ቤዝመንቶችን የማጸዳዳት ስራዎች ናቸው የቀሩት። እነሱም በጥቂት 1 ወር 2 ወር ባልሞላ ጊዜ ውስጥ በ1 ወር ጊዜ ውስጥ ያልቃል። በአሪፍ እየተሰራ ነው። ጊዜን በተመለከተ ደግሞ ቴምር በፍጥነት እየሰራ ያለ ፕሮጀክት ነው። ካሁን በኋላ እንደውም ቴምር ግንባታ ገነባለሁ አይደለም፣ ቤት ገነባለሁ ሳይሆን ቤቶችን አመርታለሁ ወደሚል እየተሸጋገረ ነው፣ እኔ በማየው ሁኔታ ማለት ነው። ስለዚህ ከዚህ ካሁን በኋላ ቴምር ቤት እንደ ዳቦ ያመርታል ማለት ነው። ስለዚህ በጊዜውም በጥራቱም በኮስቱም ፌር የሆነ ኮስት ያለው ለማንኛውም ማህበረሰብ ተደራሽ በሆነ ዋጋ ነው እያቀረበ ያለው። ስለዚህ ቴምር ተመራጭ ነው።
ለመሆኑ ቴምር በፒያሳ ላይ በዚህ ልክ በርካታ ፕሮጀክቶችን ይዞ ለመንቀሳቀስ የወሰነው ለምን ይሆን ብለን ስንጠይቅ ዘመናዊ አኗኗርን ፒያሳን ሁሌም የከተማው የልብ ትርታ ከደረጋት ንቁ የንግድ እንቅስቃሴ ጋር ማጣመርን እንደ ዕቅድ ስለመያዙ ሰምተናል። እንደሚታወቀው እንግዲህ ፒያሳን ስናስብ በከተማችን ላይ ጥንታዊ የሚባል ሰፈር ነው። ከጥንታዊነቱን ባሻገር ያው ብዙ ታሪካዊ ዳራዎች ያሉበት አካባቢ ነው ፒያሳ ሲባል። ሁላችንም እንደምናውቀው ያው ፒያሳ የከተማችን እምብርት የሆነ ቦታ ነው። እኛም ፒያሳን መርጠን ፒያሳ ላይ ይህን ያክል ፕሮጀክቶችን ይዘን ስንመጣ እነዚህ ነገሮችን አሁን የጠቀስኳቸውን ነገሮች ታሳቢ በማድረግ ነው። ከቅርበት አንጻር እንደ ከተማ የዘመናዊነት መገለጫ ከመሆኑ አንጻር ብዙ ታሪኮች ያሉበት ከመሆኑ አንጻር እንደ ፒያሳ የብዙ ኢትዮጵያውያን የብዙ የከተማችን ነዋሪዎች ምርጫ ነው ብለን ስላሰብን እንግዲህ ፒያሳ ላይ በሰፊው ለመኖሪያ የሚሆኑና ለንግድ የሚሆኑ ቦታዎችን ይዘን መተናል። ከሆነ ጊዜያቶች በኋላ እንደ ቴምር ፕሮፐርቲስ ፒያሳ ላይ እንግዲህ ያለን ፕሬዘንስ ቅድም ያነሳሁት ነው፣ መግቢያ ላይ ያነሳሁት ነው። ወደ 78 ፕሮጀክቶች አሉን ፒያሳ ላይ። እነዚህ ፕሮጀክቶቻችን እንግዲህ እንደ ላንድማርክ ሆነው ያገለግላሉ ብለን እናስባለን። የከተማዋ ዘመናዊነት ሲታይ የኛም ቢልዲንጎች፣ የኛ ህንፃዎች እና የኛ የንግድ ማዕከላቶች እንዳንድ ዘመናዊነት ዲፋይን የሚደረግባቸው ማይልስቶኖች ናቸው፣ ግንባታዎች ናቸው ብለን እናስባለን። ይህ ከሆነ ዘንዳ በአዲስቷ ፒያሳ ውስጥ ቴምር ማሳረፍ የሚሻው አሻራ ምንድን ነው? በእነዚህ ሳይቶችስ የግንባታና የሽያጭ አጠቃላይ አፈጻጸም ምን ይመስላል? ተከታዩ ጥያቄያችን ነበር። እንደምታውቀው ያው ቴምር ሬፑቴሽኑን ቢልድ ያደረገው ኦልሞስት ካምፓኒ ነው። በአሁኑ ሰዓት በጣም እንግዲህ ገበያው ላይ በደንብ ታማኒነት ያተረፈ ድርጅት ነው። ከቁጥር አንጻር ስናየው በእነዚህ ሶስቱ የንግድ ማዕከላቶች በትንሹ ከ1440 በላይ ሱቆችና ወደ 5 ፍሎር ደግሞ የሚሆን ለቢሮ አገልግሎት የሚውሉ ቦታዎች ይኖሩናል። የመኖሪያ ቤቶቹን ደግሞ ስናይ ባሉን 4ቱ ፕሮጀክቶች ከ650 በላይ የመኖሪያ ቤቶች አኮሞዴት ያደርጋል፣ ፒያሳ ላይ በሚኖሩን ሳይቶች ማለት ነው። ከሽያጭ አፈጻጸም ጋር በተገናኘ እንዳልኩህ ቴምር በህብረተሰቡ ዘንድ በማርኬቱ ላይ ታማኒነትን ያተረፈ ድርጅት እንደመሆኑ መጠን ሽያጮቻችን በጣም በፍጥነት የሚሸጡ ናቸው። ቤቶቹን ላውንች ማድረግናቸው በ3 ወር በ6 ወር ጊዜ ውስጥ ማክሲመም ሽጠን የምንጨርሳቸው ናቸው። ብዙ ጊዜ የሽያጭ አፈጻጸማችን በጣም ፈጣን ነው የሚሆነው። እኛ ሳይቶችን ላውንች ባደረግን በተወሰኑ ወራቶች ኦልሞስት ስቶኮቹ አይዘር ተሽጧል ወይም ደግሞ ሪዘርቭ ሆነዋል። የዛ ይሄ ገነባ ነው የምንልህ እምነት ለዚህ ፐርፎርማንስ ወይም ደግሞ አሁን ለደረስንበት የሽያጭ አፈጻጸም ትልቅ ጉልበት ነው። ፕሮጀክት ኤክስኪዩሽን አንጻርም ስታየው ቴምር አሁን ፕሮጀክቶቹን በራሱ የኮንስትራክሽን ካምፓኒ በጣም ብዙ ባለሙያዎችን ይዞ በፕሮጀክት ማኔጅመንት እየተጠቀመ እየሰራቸው ነው የሚገኘው። እነዚህ የምንልህ ሳይቶች ብዙዎቹ የዓመትና የዓመት ከ3 ወር እድሜ ያላቸው ናቸው። እንዳፈጻጸም ግን ካየናቸው አንዳንዱ ፕሮጀክቶች ከግማሽ በላይ የሄዱ ናቸው። ለምሳሌ G+7 የደረሱ አሉ በዚች ዓመት ጊዜ ውስጥ። አንዳንዶቹ ፕሮጀክቶች ኮሜርሻሎቹን ካየህ ወደ መጠናቀቅ የደረሱ አሉ። መኖሪያ ቤቶችም እንደዚሁ አሊያንስ ኢትዮ ፍራንሲስ አካባቢ ያለን መኖሪያ ቤት አሁን የፊኒሽንግ ወርክ እየተሰራለት ያለ አለ። እንዳፈጻጸም ቅድም እንደነገርኩ ከአንደኛው ሳይት ከአምፒር ሲቀር ሌሎቹን እንግዲህ ፕሮጀክቶች በሙሉ ከ6 ወር እስከ 9 ወር ባለው ጊዜ
ለማጠናቀቅ በርብርብ እየተሰራ ነው። ድንገት ይሄ የአምፒር ሳይት ያልኩ አድዋ 00 የምንለው ሳይት አለ። የጊዮርጊስ ቤተክርስቲያን ፊት ለፊት 4800 ካሬ ላይ ያረፈ እንደ ቴምር ያው ድርጅታችን እንግዲህ እየሰፋ የመጣ ቅድም እንዳልኩ የሰዎች የሚሰጡትን እምነት መሰረት ላይ ቆሞ እዛ ላይ ቆሞ ስራዎቹን በታማኝነት ሰርቶ በገባው ቃል ልክና በገባው ቃል ጊዜ ለማስረከብ የተረባረበ ነው። በማህበረሰቡ ዘንድ አንገብጋቢ የሆነውን የቤት ጥያቄ ከስሩ ለመቅረፍ ቴምር ቆርጦ ተነስቷል። ይህንንም የመኖሪያ ቤትን ከንግድ ሱቅ ጋር በማዋሃድ የደንበኞችን ኢንቨስትመንት ውጤታማ ለማድረግ ልክ እንደ ፒያሳ ሁሉ በሌሎች የመዲናው አካባቢዎችም በስፋት ይንቀሳቀሳል ተብሏል። ቴምር ትልቅ ህልም ይዞ የተነሳ ድርጅት ነው። በከተማው ላይ ላለው የቤት እጥረትና የመኖሪያ ቤት እጥረትና ንግድ ቦታዎች አመቺ የሆኑ የንግድ ስፍራዎችን አቅርቦት በተመለከተ የራሱን በጎ አሻራ ለማሳረፍ የተነሳ ድርጅት ነው። በእምነት ሰዎች የሰጡትን እምነት ጠብቆ ቤቶቹንና ኮሜርሻል ቦታዎችን እንግዲህ በስፋት እየገነባ ዴሊቨር ለማድረግ ቆርጦ የተነሳ ድርጅት ነው። ከዚህ ጋር በተገናኘ እንግዲህ እነዚህ ፕሮጀክቶቻችን እንዳልኩ አመት ከአመት ከ6 ወር በፊት ኦን ያደረግናቸው ፕሮጀክቶች ናቸው፣ ላውንች ያደረግናቸው ፕሮጀክቶች ናቸው። እንግዲህ በየአመቱ ቴምር ቤት ላይ የሚገቡ አዳዲስ ፕሮጀክቶች አሉና እነዚህ ፕሮጀክቶች ከስፋትም በቁጥርም አሁን በከፍተኛ ሁኔታ እየጨመርን ያለ ነው። እንግዲህ በቅርብ ጊዜያቶች ያው ኤግዛክት ዴቶቹ እንግዲህ ላውንች ሲደረጉ የሚታወቁ ቢሆንም በተለያዩ አሁንም የከተማዋ አካባቢዎች በተለያዩ በካዛንቺስ፣ በቄራ፣ በሳር ቤት በተለያዩ ፕሪሚየም የከተማዋ ሎኬሽኖች ሰፋፊ የሆኑ ፕሮጀክቶችን በቡልጋሪያ እንዲሁም ይዘን እንመጣለን። ይዘን መተናል። ኦልሞስት ደንበኞቻችን ይሄንን አውቀው እንግዲህ እንደ ከዚሁ ቀደሙ እንግዲህ አንዳንድ ሳይቶቻችን ላይ ያው ኦፈሮችን ላውንች በምናደርግበት ሰዓት በተለያየ ሁኔታዎች ውስጥ ሆነው ደንበኞች ያመልጣቸዋልና ተዘጋጅተው እንዲጠብቁን ከወዲሁ ያው መልዕክት ማስተላለፍ ፈልጋለሁ። እነዚህ ልማቶች የቆዩ ታሪኮችን የሚተኩ ሳይሆኑ አዲስና ወርቃማ ምዕራፍ የሚጨምሩ ናቸው። ፒያሳ አሁንም የአዲስ አበባ ዘውድ ሆና ትቀጥላለች። ቴምር ፕሮፐርቲስ ደግሞ በእነዚህ 8 ለውጥ አምጪ ፕሮጀክቶች አማካኝነት ያንን ዘውድ በደመቀ ሁኔታ እያደሰ ይቀጥላል።